አሁን ባለንበት ሁኔታ ድርጅቱ ያሰናበታቸው የፖሊት ቢሮ አባሎች ደግሞ ፖሊት ቢሮ ውስጥ የገቡበት ሁኔታ ነው። በጉባኤው ግን ጉባኤው እዚህ ላይ ድምጽ አይሰጥም። ጀስቲፊኬሽኑ የነበረው መለስ ስለሞተ ቫክዩም ተፈጥሯል፣ ቫክዩም መሙላት ምንችለው ደግሞ አዛውንቶቹ ብቻ ነን ነው። እሱ ስትሉ ጉባኤው አይደለም ቫክዩም ይኑር አይኑር ምትሞሉት እናንተ አይደላችሁም ወጣቱ ነው ያፍርስ አያፍርስ እሱ ነው የሚሞላው ብሎ መልስ ሲሰጣችሁ ለምንድን ነው ያላዳመጣችሁት? ለምንድን ነው ተመልሳችሁ ፖሊት ቢሮ ውስጥ የገባችሁት የሚል ጥያቄ አለኝ። ከዚህ ጋር ተያይዞ ደግሞ አሁን ከፖሊሲና ምርምር ኢንስቲትዩት የሚወጡት ያሉት ሬኮሜንዴሽኖች ከዚህ ሲቹዌሽን ያልተላቀቁ ናቸው ነው የሚል እምነት አለኝ። አሁን እኔ የምጠረጥረው ክቡር አቶ ካሳ ተክለ ብርሃን ፓርቲውን ማየት አለብን ሲሉ በረከት ሲሞን መንግስት ላይ እናትኩር ሚለው የፓርቲው ዲሞክራሲ ባህል ከተመለሰ የበረከት ሲሞን ስልጣን መቀነሱ አይቀርም የሚል እምነት አለኝ። እዚህ ላይ አቦይ ሰዓት መለስ ሲሞቱ በጣም እኔ ሚስማማኝ ንግግር ሰጥቶ ነበር። መለስ ይሙት አይሙት ማሞ ይሙት አይሙት ስርዓት እስካለ ድረስ ምንም ችግር የለም። እንደዛ ከሆነ አቦይ ሰዓት ከስልጣን ለቀቁ አለቀቁ ስርዓቱ እስካለ ችግር የለም እና እዚህ ላይ ማብራሪያ ብትሰጡልኝ